ለምንድን ነው እንደዚህ እያሰቃየኝ ያለው? ቆይ እኔ ምን አደረግኩ? አንቺ ምንም አላደረግሽም። ፍቅረኛሽ ግን ለእኔ ምንም ሊያደርግልኝ አልቻለም። እሱ ምንም ነገር የታዘውን እያደረገ አይደለም። አልፈልግም። ብዙ ባታርቂኝ ጥሩ ነው። ከዚህ በላይ ምን እንዳታደርገኝ። ሰዎቹ ሰላም ይፈጠሩ ይመስላል። ሳሚ እዛ ቤት ተመልሶ ገባ ማለት ነው። ሰዎቹ ሰላም ይፈጠሩ ይመስላል። እዛ ቤት የሚፈጠረውን ነገር በሙሉ የሚነግረኝ አንድ ሰው ያስፈልገኛል። ለነገሩ ንብረቱ እንዳለ ቤዛ ጋር መሆኑን ማወቄ በቂ ነው። አንዴ ብቻ እዛ ልግባ እንጂ ወላ ሳሚ የለማ እንዳለ ጠራርጌ ነው ማባረራቸው። አስበሽዋል ቲጂ? ይህ ሁሉ ሀብቴ አንቺ ሲሆን ለማንኛውም የሚፈጠረው ነገር ስለማይታወቅ መፍጠን አለብኝ። በመጨረሻ ይሄ ቤተሰብ በመሰባሰቡ በጣም ደስ ብሎኛል። ሉሲና ማማዬን በቅርቡ እንደሚቀላቀሉን ተስፋ አለኝ አይደል ሳሚ? አዎ ይቀላቀሉናል። ይቅርታ፣ ይህን ስልክ ማናገር አለብኝ። ሱሪ፣ እኔም ገብቼ ልብሴ ልቀይርና ምግብ እሰራለሁ። እስከዛ ከቅንጅርት ጋር አብረን ሁን። እሺ? እሺ፣ ችግር የለም። ለምንድን ነው እንደዚህ እየተመለከትከኝ ያለው? ይገርማል። ምንም ህይወትን ለማይጠቅመው ነገር ህይወትን እንደዚህ አበላሸው። ይኸውልህ ቅንጅት፣ እኔ ጋር የተደበቀ ምንም አይነት ሚስጥር የለም። ያው አሁን ላይ ሁሉም ነገር ጋር ወጥቷል ብዬ ነው። ቅንጅት ይገርማል። ተናገራ